ይስጥልኝ ውድና የተከበራችሁ ውድ የዩቲዩብ ቻናል ተከታታዮች የመካ ዩቲዩብ ቻናል ተከታታዮች ዛሬ ማላሳያቸውን ነገር ኢትዮጵያ ማለት ነው። ኢትዮጵያ እንደዚህ ጥቅል ጎመን፣ ሽንኩርት፣ ቃሪያ ኢትዮጵያ ስንኖር እንደዚህ ቆረጥ ቆረጥ እናደርግና እንበላለን። በጣም እኮ ነው የሚጣፍጠው። እስኪ የዛን ትውስታ ደግሞ ዛሬ እስኪ ትዝ አለኝና እስቲ ለምን አልቆርጥም ብዬ እንትን አልኩ ማለት ነው። አሁን ቆርጫለሁኝ። እኔ እንደነገርኳችሁ ጥቅል ጎመን፣ ሽንኩርት፣ ቃሪያ ነው። በመቀጠል ይሄ ትልቁ ሎሚ ሳይሆን ይሄ ሎሚ ነው የሚያስፈልገን የሚጣፍጠው ማለት ነው። እና እስኪ እንቅመሰው አብረን። እስኪ ላርግ ሳህኑ ላይ ይህን ቅጠል ኢትዮጵያ እንደነበር አላውቀውም። በአረበኛ ጅርጅር ይባላል። በአረበኛ ጅርጅር ይባላል። አሁን ጨምረዋለሁ ሳህኔ ላይ ማለት ነው። ሌሞኑን ከጥቅል ጎመኑ ላይ እንጨምቅና እንደዚህ እናክታሩ እንደዚህ እናደርግበታለን። ሎሚው በነገራችን ላይ ከዛኛው ይሄ ነው የሚጣፍጠው። እንደዚህ ጨምቀን እንደዚህ እናቆየዋለን። አሁን አልበላም፣ ትንሽ ቆይቼ ነው የምበላው። እንደዚህ ሎሚው ማለት ነው ከጥቅል ጎመኑ ላይ ጣዕሙ ነገር አልችልም እንትን ይለዋል። በጣም ቆንጆ ነው የሚያደርገው። ሁለት ቅመሱት። አንደኛ ሰላጣ ለጅስማችን አሪፍ ነው። በቃ ሸንቀጥ ያልን እንድንሆን ያደርገናል። ሁልጊዜም ብንመገብ በነገራችን ላይ ሰላጣ በጣም አሪፍ ነው። በተለይ ክያሬ ያለበት ክያሬ ይዝጋላ እኔ ወዳለሁ በመብራት ራሱ በጣም ቅመሱት። ሰርታችሁ ታመሰግኑኛላችሁ።